ሳርጌ እውነቱን ለመናገር ልንጠይቅሽ ነው። እንደማታሳፍሪን እርግጠኛ ነን። እሺ ችግር የለም። ዛሬ ውሽዬ ሞባይል ቤቷን እያስመረቀች እንደነበር ታውቂያለሽ? አውቃለሁ። ፕሮግራሙ ላይ የተፈጠረውን ሰምተሻል? ምንም አልሰማሁም። የምር እስቲ ማይ አረጋሽ ትሙት። እሺ ግን የሚያውቅ ሰው ካለ ጠይቄ እነግራቸዋለሁ ብለሽ ማይልን እና ከዛ እንነግርሻለን የተፈጠረው። እሺ ማርያምን እነግራቸዋለሁ። ችግር ማርያም ብለሻል። እሺ ዛሬ ሱቋን ስታስመረቅ 2 ሰዎች ተደባድበው ላይቭ ተዘጋሉ። እነዛ 2 የተደባደቡ ሰዎች ማን እንደሆኑ አናውቅም። እና ቦታው ፕሮግራሙ ላይ የተገኙ ሰዎችን ደውለሽ ጠይቀሽ ሚዩት አድርገሽ ደውለሽ ጠይቀሽ እነማን እንደተደባደቡ ብቻ እንድትነግሪኝ ነበር። እሺ እሺ። ግን አሁን ማርያምን ብለሽ እኮ ምለሻል እኮ ማርያምን። እሺ ይጠይቃለሁ። እንደው ለምሳሌ ኤምኬ ፕሮግራሙ ላይ ነበር፣ አሊ ወለየው ፕሮግራሙ ላይ ነበር። ስራ ለማጥፋት በጣም ወሬ ውስጥ የምትግባቢያቸውን አንቺ ጫፉን ካመጣሽልን ሌላውን እኛ እንደርስበታለን ቀስ እያለ። እሺ ሶል አለ ለእኔ ምንሽ አቡ ወይ ከወለድሽ በኋላ ወሬ የሚያዋራሽ ሰው የለም እንዲህ ባላ ማየትም ቲክቶኮች ናቸው ያበላሹኝ። እኔ እንደዚህ ወሬኛ ወሬ ማነፈንፍ እንዴት አለ እንዲነ ሰላም ነው። ደውል ሚስቱ አይዶን ላይክ ነው አይዶን ላይክ ሰው አለ ሰው ሄዷል። ዩ ላይክ ኢት ኖ ቴክ የስ አይዶን ላይክ ሰው በብሩ እንዴት እንደዚህ አይነት ነገር ይቀጣል? ጋይስ ኮፒሊንግ አድርግ ወይ ታሪክ አይሻልም? ጠይቀሽ ከዛ ንገሪኝ። አውቀሽ ነው እንዲህ አቡ እማዬ ትሙት። እሺ ሚዩት ግን ሚዩት አድርገሽ ጠይቀሽ ንገሪኝ ከዛ። እሺ እሺ። እንዴ ተይሳሪ የምትሉት ምንድን ነው? ለዛ እኮ ነው ሚዩት አድርገሽ እኮ ያልኩሽ። እናንተ ጋር ዱባይ አጀንዳ ተዉ ምናምን ስለተባላችሁ የማንም ሰው ድምፅ የወጣብኝ ምናምን እንዳይልሽ ሚዩት አድርገሽ ተጠይቂና ከዛ ለኛ አንቺ ትነግሪናለሽ። እሺ ጋይስ ኮፒሊንግ ከፕሮፋይል ስር እየገባችሁ ፕሊስ ስላስቸገራችሁ ኮፒሊንግ አርጉ። ምስርና ሀዊናቸው የተደባደቡት ውሸታ። ኧረ ሴቶች አይመስሉኝም ወንዶች መሰሉ። እሺ ለማንኛውም ማለት ነው ሶል ምንም ነገር የለም። ሰላም ነው። ሚት ማድረጊያው ጠፋብኝ። ወይ ያው የኢማራቶች ሚዲያ ላይ ምንም አይነት ነገር እንዳታውሩ ስለሆነ እንጃ። ሶል ምንም ነገር የለም ያለው። ይሄ ምንም የለም ያለው። ዞሮ ጊዜ ጉዳይ ነው እንጂ እኮ እኛ እንሰማለን ወደፊት። አይ ሶል እኮ ሂዶ ነበረ ከዚህ አሁን ሂዷል። ከኔ ጋር ሄዶ ከአንቺ ጋር ችግር ያለባቸው ሰዎች ከሆኑ የተጣሉት እንዳትነግረኝ ታዩ። ኧረ ማንም ሲጀመር ማንም አልተጣላም ማለት እኔ እንጃ። አሁን እሱ እንደሚለኝ ከሆነ ምንም ነገር የለም። ሳሪ ኧረ ሰላም ነው አለኝ። ይኸው ሰላም ነው ካሉ ሰላም ነው በቃ። እንዴ አቡ ምን አለ ንገሪኝ፣ አታስጨንቂ። ሆኑ ሰዎች ተደባድበው ወይም ድንገት ተዘጋ ነው ያሉት። ጠበቅን እኮ የሆነ ነገር የለ። ኧረ ሶል ምንም ነገር የለም ማለት ምንም አውቃችሁ ነው ሳ ጋይስ አውቃንማ አይደለም። እኔም እኮ ተጣርቼ ስጠየቅ የማውቀው ነገር የለም። አቡ ምንም የለም። አንዷን ትላለች የሀቢቡ ሽሞች ናቸው የተጣሉት። ሀቢብ ጀበናዬን ሰብሯል። እዛ ካለ እንደውም ብሄድ ቀጠቅጠው ነበረ። እኔ ነበርኩ የምጣላው። ጀበናዬን ሰብሮብኛል ትናንትና 2 ጀበና። የለም ምንም የለም አለ ሶልዬው። በቃሽ እሺ አቡዬ አመሰግናለሁ። ደህና ነሽ? አመሰግናለን። ደህና ነኝ። እሺ በቃ ለዚህ ላይ ተጠራው። ቲክቶክ ሰው ያበላሻል። ይኸውልሽ እኔ በፊት እንደዚህ ወሬ አነፍናፊ አልነበርኩም። እነዚህ ኮሜንታተሮች ናቸው ከእነሱ ጋር እየዋልኩ የወረኛ አረጉኝ። አጣሪልን አቡዬ እንደዚህ ምን ተፈጠረ ምናምን እያሉ። ኧረ ዝም ባያቸው አቡ ፈታ ቤት ጣጣ የለውም። እኛ ዱባይ ውስጥ እኮ ታውቂያለሽ አፋችን ተለጉሟል። ምንም ነገር የለም። ቢኖርም አለም እንደማንል ወቂ። ማስተላለፍ የምትፈልጉት ነገር ሲኖር እኔ ያለሁላችሁ። ካታር ምንም ችግር የለም። ለእኔ በውስጥ ከነገራችሁ እኔ በውጭ እንመጣለን። ስሚ አቦ አንዳንድ ቀን እየመጣ ተንኮሽ እናረግና እንወጣለን። አይሻልም? እኮ አይ ማስተላለፍ የምትፈልጉት መልዕክት ሲኖር ኢማራቶች ለእኔ በውስጥ ትልኩልኛላችሁ። እኔ በላይ ማስተጋባላችኋለሁ። ካታር ችግር የለም። እሺ አቦ ያው እንደዚህ አይነት ህግ እስኪወጣ ድረስ እኔ ያለሁላችሁ ትንሽ ያው እንትን እያለ ነው አቡ። እንደውም እየሸቀልን ነው። ጥሩ ነው።
እኮ በስራ ላይ ቢዚ ትሆናላችኋል። ስራ ላይ አመጣሽ አይቀር ያን ነገር ለምን አትጠይቂም? ምኑ ከፍለው ወሽመጣችን አቡ እንግዲህ ከመጣን አይቀር አንቺም ጠይቀሽናል። እንግዲህ እኛ የምንጠይቅሽ ያው እንግዲህ ፈጣሪ በሚያውቀው እኛ ታውቂያለሽ፣ ሰሞኑን ዱባዮች ሩር እያልን ብዙ ነገር ተከልክለናል እና ሳውዲዎች የደበቁም ነገር ስላለ እባክሽ አቡ፣ እኛማ እንደው ብሬክስ አበሻው ይሻላል ብለን ነበር። ሚስቲቱ ቀድማ መታ፣ ያው በእርግጥ ረጁ ናት ያመጣቻት፣ ግን ወሽመጣችንን ቆረጠችው እና አቡዬ ያው እንትን ለማለት ፈልጊ ነው። ፌስቡክ ይከፍላል አይከፍልም? አቡ ፌስቡክ ይከፍላል። ቴንኪው፣ እናመሰግናል። እንዴት ነው አከፋፈሉ? ቪዲዮ ፖስት አድርጊ፣ በቪው ይከፍልሻል። ሞኒታይዝ ተጣረጊና እንዴት ነው የምናደርገው? ሞኒታይዝ አፕላይ ታደርጊያለሽ። ራሱ አፕሊኬሽኑ ላይ ፌስቡክ ላይ አፕላይ ፎር ሞኔታይዜሽን የሚላለ። ከዛ እሱም 10,000 ፎሎ አለሽ? አለ። የለንም ግን እናደርጋለን። 10,000 ፎሎ ያለው ሰው ሞኔታይዝ አፕላይ ያደርጋል። ከዛ በኋላ ቲክቶክ ፌስቡክ እንትንሽን ገምግሞ ፌስቡክሽን ገምግሞ አፕሩቭ ያደርግልሻል። አፕሩቭ ሲያደርግልሽ ከዛን ቀን ጀምሮ የምትፖስችው ቪዲዮ በቪው ይቆጥራል። ቪዲዮ ብቻ እዚህ ቲክቶክ ላይ ለቲክቶክ የምትሰሪ ፌስቡክ። ኦኬ። ስለዚህ ያንን ነገር በቪዲዮ ልትልኪልን ትችያለሽ፣ እንዴት አፕሩቭ እንደምናት። ግዴታ ግን 10,000 ፎሎ መኖር አለበት። አዎ ግዴታ ነው። 10,000 ልክ 10,000 ስትደርሺ ራሱ አፕላይ ፎር ሞኔታይዜሽን ይልሻል። እሱን አፕላይ ሲደረግ ስክሪን ሪከርድ ልክልሻለሁ። ከዛ አፕላይ አርጊ። ከዛ ቪዲዮ ስትፖስቺ በቪዲዮ ይቆጥራል። እዛው ቪዲዮ ላይ ራሱ ስትነኪው ቪውን ስትነኪው ስንት ሰው አየው ስንት ቆጠረ የሚለው ያሳይሻል። ኦኬ፣ እናመሰግናለን አቡ። ቪዲዮ ሰርተሽ ለረጅ ትልኪላትና እኛ ሞኒታይዘር እንሆናለን። ሞኒታይዘር ያው ነው ጉዲ ሞኒታይዝ ታደርጋለህ። አቡ ቴንኪው፣ እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እሺ፣ በ5,000 ሞኒታይዘር ጀምሮ